ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ አለይኩም አንፉሰኩም ማለት ነፍሳችሁን አድኑ መጀመሪያ ማለት ነው። መጀመሪያ ነፍሳችሁን አድኑ ምን ማለት ነው? ያኒ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ እንደተባለው ማለት የማንም ሰው ኃጢአት አንተን አይጎዳህም፣ ወደ አንተ አይሸጋገርም። የአባትህም ኃጢአት ይሁን የልጅህም ኃጢአት ይሁን የወንድምህም የማንም ኃጢአት ወደ አንተ አይመጣም። መጀመሪያ አንተ የምትጠየቀው በራስህ ስራ ነው። ስለዚህ ያ አዩሀ الذين آمنوا قوا أنفسكم አላህ እንዳለው እናንተ ያመናችሁ ሰዎች ሆይ ነፍሳችሁን አድኑ ጠብቁ ነው የተባለው። ልክ እንደዚህ አሁንም ነፍሳችሁን አለይኩም አንፉሰኩም ማለት አይ ያኒ አንቂዙሃ ሚን النار ከእሳት አውጧት ነፍሳችሁን መጀመሪያ ራስህን አድን። ነፍስ لا يضركم من ضل إذا اهتديتم መንገድ የሳተ ሰው የሱ መሳት አንተ ቀኑን መንገድ ከተመራህ አይጎዳህም። ይሄ ማለት አምር ቢልማዕሩፍ ነህይ አኒል ሙንከር የለም ማለት አይደለም። ሰዎችን በመልካም ነገር አትዘዙ ከመጥፎ ነገር አትከልክሉ ማለት አይደለም። ይሄ የተሳሳተ ግንዛቤ ነው። ይሄ አያው ከዚህ ጋር አይገናኝም። ነገር ግን መጀመሪያ ምንድነው ራስህን አድን ነው። ራስህን ለሐቅ ተገዢ አድርግ። አላህ ያዘዘህን ታዘዝ፣ የከለከለህን ተከልከል። ከዛ በኋላ ለሰዎች ሐቅ ታደርሳለህ። አልተቀበሉም፣ አንተን ይጎዳሃል አይጎዳህም? طيب ለምን ሰዎች ከሽርክ አልወጡም ከቢድዓ አልወጡም ተብላ አትጠየቅም። ነገር ግን እሺ አድርስ፣ ሰዎችን ከመጥፎ ከልክላቸው፣ ወደ መልካም ነገር ጥራቸው። ይሄ ግዴታ ነው። ግልጽ ግዴታ ነው። ነገር ግን ምን ማለት ነው? ነፍሳችሁን ጠብቁ ማለት አለይኩም አንፉሰኩም ማለት መጀመሪያ ራሳችሁን ነፍሳችሁን ከእሳት ጠብቁ፣ ከተጠያቂነት ጠብቁ፣ ራሳችሁን አድኑ ነው እንጂ ለሌሎች ያኒ ሐቅ አታድርሱ ወይም ደግሞ ዳዕዋ አታድርጉ ወይም በመልካም አትዘዙ ከመጥፎ አትከልክሉ ማለት አይደለም ነው። لأن الأمر بالمعروف والنهي عن المنكر ይሄ በጣም ትልቅ ቦታ ያለው ይሄ ኡማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ከሌሎች ህዝቦች የተለዩበት ነጥብ ነው። ያ ማለት ግን አንተ ሂዳያ በእጅህ አይደለም ለሰዎች ማድረስ እንጂ ሰዎች ሂዳያ ልትሰጣቸው አትችልም። ትልቁና ዋነኛው ነገር ራስህ ላይ ስራ። መጀመሪያ ነፍስህን አድን፣ ከጀሃነም ጠብቅ፣ ከአላህ ቅጣት ጠብቅ፣ ከቂያማ ቀን ጥያቄ ራስህን ጠብቅ። ይሄ የአንተ ኃላፊነት ነው። ከዚያ በኋላ ደግሞ የምታውቀውን ሐቅ ለሌሎች አድርስ። ይቀበሉ አይቀበሉ ያንተ አይደለም ማለት ነው። አንተ እዛ ላይ ኃላፊነት አልተሰጠብህም። የአላህ መልእክተኛም ነብዩ መሐመድም ሰለላሁ ዐለይሂ ወሰለም አድርስ ነው የተባሉት። ሌላ ሂዳያ ያገኘ አላገኘ ላ ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። ሰው አንተ ሂዳያ በአንተ እጅ አይደለም፣ ታመላክታለህ እንጂ ተውፊቅ በአንተ እጅ አይደለም። ሐቅ እንዲቀበል ልቡ ለሐቅ ክፍት እንዲሆን ማድረግ አትችልም አንተ። ይሄ አላህ ስራ ነው። ነገር ግን አንተ ታመላክታለህ፣ ታደርሳለህ።